ወደ ኮሪያ ለመሄድ እድል ብታገኙና የምትወዱት ሰው ኢትዮጵያ ቅሩ ቢላችሁ ምን ታረጉ ነበር? ታሪካችን የሚጀምረው ኤሚሊ የምትባል ታዳጊ ልጅ ለመጽሔት ሽፋን የሚሆን ፎቶ ስትነሳ ስናይ ሲሆን በጣም ቆንጆና በስራዋም ጎበዝ የሆነች የቶኪዮ ሞዴል እንደሆነች እንረዳለን። ቆይ ግን ከዛ በፊት አሁን ላይ 649 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በውበቷና በሳል በሚመስለው ባህሪዋ ምክንያት በትንሽ ጊዜ ውስጥ ተፈላጊና ታዋቂ ሞዴል መሆን ብትችልም የሞዴልነት ተስፋዋ ግን የሚያጨልም አንድ ነገር ይፈጠራል። የአያቷ ህመም በጣም ስለተባባሰ ቤተሰቦቿ እሱን ለመንከባከብ ወደ አባቷ የትውልድ መንደር ለመሄድ ይወስኑና ኤሚሊ የሞዴልነት ህይወቷን በቶኪዮ ትታ ከእናትና ከአባቷ ጋር ወደ ገጠር ለመሄድ ትገደዳለች። ወይኔ 18 ዓመት ስላልሞላት እንጂ ቤት ተከራይታ እዛው ቶኪዮ መቆየት ትችል ነበር። ለማንኛውም ሞዴል መሆን ለኤሚሊ ሁሉም ነገሯ ስለነበር ከቶኪዮ ርቃ ወደዚች ገጠር መንደር የመሄዱን ሐሳብ በፍጹም አልወደደችውም። መንደሩ እንደደረሰች በቃ ህይወቴ አለቀላት ብላ በማሰብ ወዲያውኑ ድብርትና መሰልቸት የያዛት ኤሚሊ ከቶኪዮ ግርግርና ብልጭልጭ ህይወት ተለይታ ወደዚህ ዝምተኛ መንደር ስትመጣ እንደ እስር ቤት ሆኖ ይሰማታል። ወላጆቿ አያቷን ለመንከባከብና በዛውም የአያቷን የእንግዳ ማረፊያ ስራ ለማስተዳደር እዛው ለመቅረት መወሰናቸውን ስትሰማ ንዴቱ ሊገድላት ይደርሳል። በዚህ ምክንያት ቤተሰቦቿ የመጣውን እንግዳ ሊቀበሉ ሽርጉድ እያሉ ሳለ ኤሚሊ በድብቅ ከቤት ሰተት ብላ ትወጣና መንደሩ ላይ የሚያዝናና ነገር ፍለጋ ወክ ትወጣለች። ትንሽ እንደሄደች መግባት ክልክል ነው የሚል የማስጠንቀቂያ ምልክት ያለበት ጫካ ብታይም ይህ ምልክት ይበልጥ እንድትጓጓ ስላደረጋት ማስጠንቀቂያውን ችላ ብላ ለመግባት ትወስናለች። በጫካው ውስጥ በጣም የሚያምር እይታ ወዳለው የባህር ዳርቻ ትመለከታለች። ኤሚሊም ቦታው በጣም ስለተመቻት በባህሩ ዳር ላይ ትንሽ ሽርሽር ለማድረግ ትወስንና በድንገት አንድ መልካም ወጣት ባህሩ ውስጥ ሲዋኝ ትመለከታለች። በዚህ ጊዜ የአይን ፍቅር የያዛት ኤሚሊ ወደ ወጣቱ እየተጠጋች ትሄድና በድንገት ዘሎ ሲመጣባት ደንግጣ ቁጢጥ ትላለች። እንዲምትፈራ ከሆነ መጀመሪያውኑ ወደሱ ማን ሂጂ አላት። ለማንኛውም ከዛም ትዕይንቱ ተቀይሮ በነጋታው ኤሚሊ ወደ አዲሱ ትምህርት ቤቷ ስትሄድ እንመለከታለን። ክፍል ገብታ ራሷን እያስተዋወቀች ሳለ ግን ትናንት ማታ ያየችውን መልካም ወንድ ክላስ ውስጥ ታይና ምን ያክል እድለኛ እንደሆነች ማሰብ ትጀምራለች። ኤሚሊም ከከተማ የመጣች ታዋቂ ሞዴል ስለነበረች በትምህርት ቤቱ በአንድ ጊዜ ታዋቂ ትሆንና ጓደኞቹንም ታፈራለች። ከጓደኞቿ መካከል ከሊዮና አና ከምትባል ልጅ ጋር በጣም የምትቀራረብ ስትሆን በእነሱ በኩል ያ መልካም ልጅ ስሙ ካይል እንደሆነና በመንደር ውስጥ ሁሉም ሰው የሚታወቅና የሚከበር ሰው እንደሆነ ትሰማለች። ካይል ከሀብታምና ስመጥር ቤተሰብ የወጣ ልጅ ሲሆን የክፍል ጓደኞቿ እንደሚነግሯት ከሆነ ቤተሰቦቹ ለብዙ ዓመታት የመንደሩ ጠባቂዎች ስለነበሩ በሁሉም ሰው እንደሚከበሩ ትረዳለች። በአጭሩ የካይል ቤተሰቦች መንደሯን ከክፉ መንፈስ የሚጠብቁ የሃይማኖት ሰዎች መሆናቸውን ነው የነገሯት። ለማንኛውም መጀመሪያ ላይ ካይል ኤሚሊን በንቀት እየተመለከተ ከስንት ቆንጆ ሴቶች አንቺ ሞዴል እንደሆንሽ ተአምር ነው ብሎ ይስቅባታል። ይቅርታ አድርጉልኝና እኔ አንድ ሰው እንዲህ ቢለኝ ግን በቦክስ ነበር ንግግሩን የምንፈታው። ለማንኛውም ኤሚሊ ቃላቶቹ በጣም ቢያናዷትም ወሬውን ለመቀየር ብላ ትናንት ግን በዛ የተከለከለ ጫካ ምን ስትሰራ ነበር ብላ ትጠይቀዋለች። ይህን ስትል የክፍል ጓደኞቿ በጣም ይደነግጡና ምክንያቱን ስንረዳ ጫካውና ባህር ዳሩ ክልክል የሆነው ብዙ ሰው ለመዋኘት ብሎ ሲሄድ ስለሞተ እንደሆነና ከሞቱት ሰዎች አንዱ ደግሞ የሊዮ አባት እንደሆነ እንረዳለን። በዚህ ምክንያት ነው እንግዲህ እዛ ባህር ውስጥ የገባ ወይም የዋኘ ሰው በአማልክት ይረገማል ብሎ የመንደሩ ሰው ማመን የጀመረው። ካይል ስለ እርግማኑ ጭራሽ ግድ ስለማይሰጠው ቦታው የኔ ስለሆነ ሂዶ መዋኘት መብቴ ነው ይላቸውና ሲቀጥልም እኔ ራሴ የተረገምኩ ስለሆንኩ ከኔ ራቁ ብሎ ያስጠነቅቃቸዋል። ኤሚሊ ግን ስለ ካይል የበለጠ ለማወቅ ስለጓጓችና እዛው ባህር ዳርቻ እንደሚሆን ስለምታውቅ ወደዛው ጫካ እሱን ፍለጋ ትሄዳለች። ባህር ዳርቻው ጋር ስትደርስ ካይልን ታገኘውና ይሄ መንደር እኮ በጣም ነው የሚደብረው፣ በእናትህ አንተም ምንም ማስደሳች ነገር ስለሌለ ነዋ እዚህ የምትመጣው ትለውና ካይል አስተሳሰቧ እንደሱ መሆኑን ሲያውቅ ከሷ ጋር የልቡን ማውራት ይጀምራል። ከኤሚሊ ጋር ሲያወራ በጣም ስለተመቸችው ነይ የሆነ ቦታ ላሳይሽ ብሎ ወገቧን እየገፋ ወደ ባህር ዳርቻው ያስጠጋታል።
ሚስኪኗ ኤሚሊ የፍቅር ቦታ የሚያሳያት መስሏት እንደ በግ ብትከተለውም እሱ ግን ገደል ላይ ያቆማትና ወደ ባህሩ ይገፈትራታል። ከዛም እንኳን ደስ አለሽ አሁን አንቺም እንደኔው ተረግመሻል እያለ ሲስቅባት ኤሚሊ ከመናደድ ይልቅ ነገሩን እንደ ቀልድ ወስዳ ደስ የሚል የጨዋታ ጊዜ ያሳልፋሉ። ተመልከቱ እንግዲህ ፍቅር ማለት ወደ ተረገመ ውሃ የምትወደው ሰው ገፍትሮ ቢያስገባ ሁላ አትናደድበትም። ለማንኛውም ከዛ ቀን ጀምሮ ኤሚሊና ካይል ብዙ ጊዜ አብረው ማሳለፍ ቢጀምሩም ግንኙነታቸው ከጓደኝነት ያለፈ ነው ለማለት ያስቸግራል። አንድ ቀን ካይል ትምህርት ቤት ስላልመጣ ኤሚሊ ትጨነቅና ጓደኞቿን ምን ሆኖ እንደሆነ ትጠይቃቸዋለች። ወደ ትምህርት ቤት ያልመጣው የመንደሩ ባህላዊ የእሳት ፌስቲቫል ማስክ ቀለም ለመቀባት እንደሆነ ይነግሯትና በዚሁ ጊዜ አሌክስ የሚባል ታዋቂ ፎቶ አንሺ ከቶኪዮ ይደውልላታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ኤሚሊ በጣም እንዳስደመመችውና እሷን ሞዴል አድርጎ የመንደሯን ውበት በሚያሳይ መልኩ ፎቶ ማንሳት እንደሚፈልግ ይነግራታል። በነጋታው ኤሚሊና ካይል አብረው ወደ ትምህርት ቤት ሲሄዱ ስለዚህ የፎቶ ቀረጻ ጉዳይ ትነግረዋለች። ከቀናት በኋላ የፎቶ ቀረጻ በዛው ጫካ ውስጥ ቢጀመርም ካይል ግን ድንጋይ እየወረወረ ስራቸውን ያውከዋል። ለምን ድንጋይ እንደሚወረውር የተጠየቀው ካይል ይህ ጫካ የኔ ነው፣ ኤሚሊም የኔ ናት ብሎ ይጮህና ጥሏቸው ሲሮጥ ኤሚሊ እየሳቀች ተከትላው ትሮጣለች። ይሄኔ ፎቶ አንሺው አሌክስ ይህን እንደ ጥሩ አጋጣሚ ተጠቅሞ ኤሚሊ በደስታ ካይልን ስታሳድድ የሚያሳዩ ደስ የሚሉ ፎቶዎችን ያነሳል። ኤሚሊም በካይል ሚስጥራዊና ሁሌም እንቆቅልሽ በሚሆን ባህሪው ይበልጥ ትማረካለች። በሌላ በኩል ደግሞ ሊዮ ኤሚሊን እንደወደዳት እንረዳና ቤቷ ድረስ እየመጣ ሊቀርባት ሲሞክር እንመለከታለን። አና ደግሞ በበኩሏ የኤሚሊና የካይል ነገር ስለምታውቅ በጣም ትመሳሰላላችሁ፣ ፍቅረኛሞች ብትሆኑ ደስ ይለኛል ትልና መናገሯን ቀጥላ እንዲያውም ኤሚሊ ቆንጆና ታዋቂ ስለሆነች የካይል ሚስት ልትሆን ትችላለች እስከ ማለት ትደርሳለች። ኤሚሊ ትምህርት ቤት ከካይል ጋር እንደለመዱት በደስታ እየተሯሯጡ ወደ ቤታቸው እየሄዱ ሳለ የፎቶ መጽሔቷን ታሳየውና ካይል ፎቶዎቹን በትኩረት ገጽ በገጽ መመልከት ይጀምራል። ኤሚሊም በዚህ ጊዜ ሁሌም ካንተ ጎን መሆንና ትኩረትህን ማግኘት እፈልጋለሁ ትለዋለች። በዚህ ጊዜ ካይል አንድ ለስላሳ መጠጥ ይሰጣትና ብዙ እየሮጡ ስለነበር ኤሚሊ ስትከፍተው የመጠጡ አረፋ በግፊት ይወጣና ልብሷን ያበላሸዋል። ከዚህ ጊዜ ጀምሮ ኤሚሊና ካይል ስሜታቸውን ተናዘው ከተሳሳሙ በኋላ የፍቅር ግንኙነት ይጀምራሉ። ትዕይንቱ ከዛን ወደፊት አንድ ወር ይገፋና ከካይል ጋር መሆኗ ኤሚሊን በጣም ስላስደሰታት የሞዴሊንግ ስራዋን ጨርሳ እንደረሳችው እንመለከታለን። ካይል ግን በድንገት ባህሪው ይቀየርና ከኤሚሊ መራቅ ስለጀመረ አንድ ቀን ደግሞ አልወድሽም ሲላት ኤሚሊ ትደነግጣለች። በዚህ ጊዜ የሮጠውን ካይል ኤሚሊ ወደ ባህር ዳርቻ ትከተለውና እውነቱን ንገረኝ፣ ትወደኛለህ ወይስ አትወደኝም ብላ ትጠይቀዋለች። በዚህ ጊዜ ካይል ከኤሚሊ ጋር ባለው ግንኙነት በጣም የተጨነቀ ቢመስልም እጁ ላይ የነበረውን አምባር አውልቆ ይህ እኔ በሌለሁበት ይጠብቅሻል ብሎ ሲሰጣት ግን አሁንም እንደሚወዳት ይገባታል። ይህ አምባር ቤተሰቦቹ መንደሩን ጠባቂ እንዲሆን የሰጡት በጣም ትልቅ ትርጉም ያለው ነገር ስለነበር የቤተሰቡን ቅርስ እንደሰጣት የተረዳችው ኤሚሊ ቅድም ለተናገረው ነገር ይቅር ትለውና እንደ አዲስ ፍቅረኛሞች ቀኑን በደስታ ያሳልፋሉ። ከትንሽ ጊዜ በኋላ የመንደሩ የእሳት ፌስቲቫል ይደርስና ኤሚሊ ባህላዊ ልብስ ለብሳ ለመሄድ ስትዘጋጅ እናቷ ጠርታት ዴቪድ ከሚባል ሰው ጋር ታስተዋውቃታል። ይህ ዴቪድ የተባለው ሰውዬ የቤተሰባቸው የድሮ ወዳጅ እንደሆነና በአጋጣሚ መንደር ውስጥ ስለነበር ሰላም ሊላቸው እንደመጣ እንረዳለን። ኤሚሊ ፌስቲቫሉ ቦታ ደርሳ ከካይል ጋር ስትገናኝ በጣም ደስ ስላላት ቂጥቂጡን መከተል ትጀምራለች። በዚህ ጊዜ ካይል የተናደደ ለመምሰል ቢሞክርም በውስጥ ግን ፍቅረኛው ስለመጣች ደስ እንዳለው እንረዳለን። በዓሉ እየደመቀ ሲመጣ ካይል የቤተሰቡ ታሪክ ወራሽ እንደመሆኑ መጠን በስነ ስርዓቱ ላይ መሳተፍ ነበረበትና ኤሚሊን ትቶ ወደ መድረኩ ይሄዳል። በዚህ ጊዜ ዴቪድ ወደ እሷ ይመጣና አያትሽ በድንገት ታመው ሆስፒታል ተወስደዋል ብሎ መርዶ ሲነግራት ኤሚሊ በድንጋጤ የአያቷን ሁኔታ ለማየት ዴቪድን ተከትላው ትሄዳለች። ግን ይሄ ሁሉ ኤሚሊ ሞዴል ከነበረችበት ጊዜ ጀምሮ ሊጠልፋት ሲፈልግ የነበረው ዴቪድ ወጥመድ ስለነበር ወደ ጫካ ወስዶ ሊደፍራት ይሞክራል።
በተመሳሳይ ጊዜ ካይል ኤሚሊን ቢፈልጋትም ስላላገኛት አደጋ ላይ እንደሆነች ተገንዝቦ እሷን ፍለጋ ይወጣል። ኤሚሊም እንደምንም ታግላ ከመኪናው ትወጣና መሮጥ ስትጀምር ከትንሽ ደቂቃ በኋላ ካይል ጋር ትገናኛለች። በዚህ ጊዜ ካይል ኤሚሊን ለማዳን ብሎ ወደ ከፍታ ቦታ እንድትወጣ ሊረዳት ሲል ግን ዴቪድ ከኋላው ይመጣና በድንጋይ አናቱን ይቀጠቅጠዋል። በዚህ ጊዜ ካይል ራሱን ስቶ ሲወድቅ ያየችው ኤሚሊ በፍርሃት ተውጣ ብትሮጥም ዴቪድ መጨረሻ ላይ ደርሶ ይይዛታል። በሚያሳዝን ሁኔታ ዴቪድ መሬት ላይ ሲያጋጫት ራሷን ስታ ስለነበር የመንደሩ ሰዎች ያገኟት ከብዙ ሰዓታት በኋላ መንገድ ላይ ተኝታ ነው። በዚህ ጊዜ ኤሚሊ የአባቷ እቅፍ ውስጥ ሆና ምርር ብላ ስታለቅስ ያየው አባቷ ሊያጽናናት ይሞክራል። በሌላ በኩል ደግሞ ካይል ኤሚሊን ማዳን ባለመቻሉ በጣም ከመናደዱ የተነሳ ኤሚሊን ቀና ብሎ ሁላ ማየት አልቻለም። ከዛች ሌሊት በኋላ ሁሉም ነገር ይቀየርና አንድ ዓመት ቢያልፍም ኤሚሊን በዛች ሌሊት የደረሰባት በደል ግን እስካሁን እንደሚያሰቃያት እንረዳለን። ያቺ ተወዳጅና ዝነኛ የነበረችው ሞዴል አሁን ትምህርት ቤት ውስጥ ብቻዋን የምትሄድ ጓደኛ የሌላትና ሁሌም ፊቷ የጠቆረ ተማሪ እንደሆነች እንመለከትና ያ በፊት ይወዳት የነበረው ሊዮ እንኳን እንደተደፈረች ከሰማ በኋላ ወደ እሷ መቅረብ እንደተጸየፈ እንመለከታለን። ከእንደዚህ አይነት ጓደኛ ተብዬ ግን ይጠብቃችሁ። ለማንኛውም ኤሚሊ የሁለተኛ ደረጃ ትምህርት ዘመኗን በብቸኝነት ስታሳልፍ ቆይታ አንድ ቀን ከብዙ ጊዜ በኋላ ሊዮ ድፍረት አግኝቶና ራሱን ታዝቦ ሊያናግራት ይወስናል። በዚህ መሃል ካይል ትምህርቱን አቋርጦ የሚደባደብና ችግር የሚፈጥር ወሮ በላ እንደሆነ እንመለከትና ከዛች ሌሊት ጀምሮ እራሱን በመውቀስ ከኤሚሊ መሸሽ ስለጀመረ ዳግመኛ ተያይተው አያውቁም። ማንም ስለ ኤሚሊ ግድ በማይሰጠው ጊዜ ሊዮ ብቻ ስለነበር የቀረባት ቀስ በቀስ ተቀራርበው እንደ ድሮ ጓደኛሞች ይሆናሉ። ኤሚሊ ግን አሁንም ካይልን ከሐሳቧ ማውጣት ስላልቻለች እሱን ለመፈለግ ትወስንና ከአና ትንሽ እርዳታ ካገኘች በኋላ ካይል ያለበትን ቦታ አውልቃ ልታገኘው ትሄዳለች። ካይል ግን ኤሚሊን እንዳያት መሮጥ ስለጀመረ ኤሚሊ ተስፋ ሳትቆርጥ ተከትላው ትሮጣለች። እስከ ባህር ዳርቻ ድረስ ተከትላው ሄዳ ሁለቱም አንድ ጀልባ ላይ ይወጡና ካይል በአጋጣሚ የጀልባዋን ሞተር አስነስቶ በመርከቧ መጓዝ ይጀምራሉ። ኤሚሊ በዚህ ጊዜ ለምንድነው ግን ከኔ መሸሽ የጀመርከው ብላ ትጠይቀዋለች። ከዚያም ካይል መልስ ሲሰጥ ህይወትሽን እንደዚህ አታባክኚ፣ ሂጂና ህልምሽን ተከተይ ይላታል። ሁለቱም ክፉኛ መጨቃጨቅ ይጀምሩና ኤሚሊ በንዴት ካይልን አንቃ ወደ ባህሩ ትገፋዋለች። ካይልም በዚህ ጊዜ ሆን ብሎ ራሱን ሊያሰጥም ቢሞክርም ኤሚሊ ወዲያውኑ ዘላ ትገባና ህይወቱን ታድናለች። እሱ የተረገመ ስለሆነ አብረውት ያሉ ሰዎች ሁሉ ይረገማሉ ብሎ የሚያምነው ካይል እርሽኝና ዳግመኛ አንገናኝ ይላታል። ይህንን ኤሚሊ ስትሰማ ልቧ ክፉኛ ስለተሰበረ እያለቀሰች ወደ ቤቷ ስትመለስ ሊዮ ያገኛታል። በዚህ ጊዜ ሊዮ ፍቅሯን ለማሸነፍ ይህንን ጥሩ አጋጣሚ ተጠቅሞ ኤሚሊን ለማጽናናት ወደ አንድ ቦታ ይዟት ይሄዳል። የተፈጠረውን ነገር የሰማው ሊዮ የኤሚሊን ህልም እንደሚደግፍ ነግሮ ህልሟን እንድትከተል ያበረታታታል። ሞዴሊንግ በጣም እንደምትወጂው ያስታውቃል። ስለዚህ ሁሉንም ነገር ትተሽ ወደ ፓሪስ ሂጂና ህልምሽን አሳኪ ብሎ ሲነግራት የተረጋጋችው ኤሚሊ ደፈር ብላ ትወደኛለህ እንዴ ብላ ትጠይቀዋለች። ሊዮ በዚህ ጊዜ አይ እንደ ጓደኛ ነው የማይሽ ቢላትም ከትንሽ ጊዜ በኋላ የፍቅር ግንኙነት ይጀምራሉ። አንድ ቀን ኤሚሊ እንደገና መግባት ወደማይቻልበት ጫካ ትሄድና መንገድ ላይ ከሌሎች ወረበሎች ጋር ተደባድቦ የቆሰለውን ካይል ታገኘዋለች። በዚህ ጊዜ ካይል ራሱን ስቶ ሲወድቅ ኤሚሊ አይታ ትደነግጥና ወደ አንድ ቦታ ወስዳ ታሳርፈዋለች። ከዚያም ካይል ሲነቃ ኤሚሊ ከዚህ ገጠር ቦታ አብረው እንዲሸሹ ብትጠይቀውም ካይል ግን ይህን ግንኙነት ብናቆም ነው የሚሻለው፣ ስለዚህ እባክሽን ትተሽኝ ሂጂ ይላታል። ኤሚሊ ሁሌም ከካይል ጎን መሆን ብትፈልግም ካይል ግን ምኞቷን ሊፈጽምላት ያልፈለገበት ምክንያት እሷ ወደ ሞዴሊንግ ህልሟ ተመልሳ ይችን መንደር ትታ እንድትሄድ ስለፈለገ እንደሆነ እንረዳለን። እሱ የመንደሩ ጠባቂ ቤተሰብ ወራሽ እንደመሆኑ መጠን መንደሩን ጥሎ መሄድ እንደማይችል አስረድቶ የእሷ ህልም እንቅፋት መሆን እንደማይችል ይነግራታል። በዚህ ጊዜ ኤሚሊ ካይል ጥላው እንድትሄድ ስለጠየቃት ወደ ሞዴሊንግ ህልሟ ለመመለስና ወደ ቶኪዮ ለመሄድ ትወስናለች። ከዚያም ከሊዮ ጋር የነበራትን የፍቅር ግንኙነት ማቆም እንደምትፈልግ ስትነግረው ሊዮ ምንም ማድረግ ስላልቻለ ተስፋ ቆርጦ ህልሟን እንድታሳካ ያበረታታታል። ፍቅረኛሞች መሆናቸው ቢያበቃም ጥሩ ጓደኛሞች ለመሆን ቃል ይገባቡና የዘንድሮ የእሳት ፌስቲቫል እንዳለቀ ወደ ቶኪዮ ለመሄድ ኤሚሊ ታቅዳለች። ነገር ግን በፌስቲቫሉ ምሽት ላይ አና አንድ ማስክ ያደረገ አጠራጣሪ ሰው ታይና ማስኩ ካይል ለበዓሉ ከሰራቸው ማስኮች የተለየ እንደሆነ እርግጠኛ የሆነችው አና ኤሚሊ አሁንም አደጋ
አደጋ ላይ እንዳለች ስለተሰማት ወዲያውኑ ፌስቲቫሉ ላይ ለነበረው ካይል ስላልታወቀው ሰውዬ ትነግረዋለች። በዚህ መሃል ያ አጠራጣሪ ሰው ማስኩን ሲያወልቅ ዴቪድ እንደሆነ እንመለከትና አሁንም ኤሚሊን ሊጎዳ እንደመጣ እንረዳለን። ኤሚሊ ያን አስፈሪ ፊት ድጋሚ ስታይ ስለደነገጠች ራሷን ለመከላከል እየሞከረች ብትጮህም በጣም ከመፍራቷ የተነሳ ራሷን ስታ ትወድቃለች። ዴቪድ ክፉ ነገር ከማረጉ በፊት ግን ካይል ይደርስና ክፉኛ ይደበድበዋል። ኤሚሊ ስትነቃ ዴቪድ ምንም እንዳላረጋትና እንደሞተ ስትሰማ መረጋጋት ትጀምራለች። ካይል ግን ልታገኘው ስላልቻለች ለሷ ሲል ዴቪድን እንደገደለው ታስብና ላለመታሰር እንደጠፋ ታስባለች። ከዚያ በኋላ ኤሚሊ ህልሟን ለማሳካት ወደ ቶኪዮ ትመለስና ከብዙ ዓመታት በኋላ ስናይ በጣም የተሳካላት ተዋናይ ሆና ሽልማት ስትቀበል እንመለከታለን። ከዚያም አንድ ቀን ካይልን በድጋሚ የማግኘት ተስፋ ሰንቃ ወደ ትውልድ መንደሯ ለእረፍት ለመሄድ ትወስናለች። በፊልሙ መጨረሻ ላይ ኤሚሊና ካይል አብረው ሞተር ሳይክል ሲነዱ ብናይም ይህ የኤሚሊ ምኞት እንጂ በእውነታው ካይልን ዳግመኛ እንዳላየችው እንደሆነ ስንረዳ ፊልሙ ይጠናቀቃል። ከዚህ ፊልም የምንማረው ነገር አንድም አይታየኝም። እስኪ እናንተ የተማራችሁት ነገር ካለ ግን ኮሜንት ላይ አስቀምጡልኝ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።